እንደው በዚሁ አጋጣሚ ደግሞ እንደው ብታጫውተኝ ደስ የሚለኝ ነገር ምንድነው ስለ ታቦት እስቲ ትንሽ ንገረኝ። እኔ ከሩቅ ነው ማቀውና ከሩቅ ነው ማቀው ተጠግቼ አላቆምና ያደኩት በኦርቶዶክስ ቤተሰብ ውስጥ ነው። አዎ በዚህ አጋጣሚ እኔ ለኦርቶዶክስ እምነት ምንም ጥላቻ የለኝም፣ ሊኖረኝም አይችልም። አስተዳደጌ፣ ማህበራዊ ህይወቴ፣ ሁሉ ነገሬ ከዛ ጋር የተገናኘ ስለሆነ ማለት ነው። እንደውም አያቴን ብዙ ጊዜ አለ ፎቶዎችም አሉ። ለፋሲካ ጾም ማስይዘው ማስፈታው ምን ነኝ፣ ቤተክርስቲያን ወስዶ መመልሰውም አሁን የአዲስ ኪዳን ካህናት ቤተክርስቲያን እየመራው ያገለገልኩም ረጅም ዘመን ማደርገው ነገር ነውና ግን በጣም ማወቅ የምፈልገው ነገር ነው። እስቲ ትንሽ ስለ ታቦት አጫውተኝ እስቲ። ኦኬ እንዳልከው ነው እንግዲህ ከሩቅ ሆኖ ሲታይና እንደኔ ደግሞ ውስጥ ገብተህ ስታየው መልኩም እይታህም እውቀትህም ይለያያልና ታቦት ብለው የሚያዘጋጁት ያው የሚሉት ነው ምለው እኔ ምክንያቱም ስለማላምን በአዲስ ኪዳን ታቦት ተቀርጾ ካህናት የሚሸከሙት 2 ሰው 3 ሰው በነ ሚካኤል በነ ገብርኤል ስም የተዘጋጀ ምናምን እንዲህ የለም መጽሐፍ ቅዱስ ላይ። ይሄ የሰው ስርዓት ነው። መጽሐፍ ቅዱስ ላይ የሌለን ነገር በስምም አንጠራም። እኛ በአዲስ ኪዳን ታቦት ብዬ ለመጥራት አልደፍርም። ምክንያቱም የሰየሙት እነሱ ስለሆነ ታቦት ብለው የሚጠሩት በሚለው ነው መገልጸው። ግን እኔም በዛ በነበርኩ ጊዜ ታቦት እያልኩ ነበር ምጠራው። እኔም ራሴ እዛ በነበርኩ ጊዜ ታቦት ነው ብለው እና 4 ማዕዘን ጣውላ ነው። እዛ ጣውላ ላይ ምናልባት ከግራር ወይም ከቀረሮ እንጨት ነው የሚዘጋጀው እና እሱ ላይ ቅርጽ ይቀረጻል። የሚቀረጸው ቅርጽ ለምሳሌ የመልአክ ከሆነ ታቦቱ ክንፍ ያለው ነገር በፍልፍል ይሰራል ማለት ነው። መርካቶ አካባቢ የሚሰሩ አሉ፣ በየገዳማቱ የሚሰሩ ባለሙያዎች አሉ። አብዛኞቹ ከቅስና ከድቁና ማዕረግ የተሻሩና ውስጡን የሚያውቁ ሚስጥር አያወጡም ብለው የሚጠበቁ ሰዎች ናቸው እንዲሰሩ የሚፈቀድላቸው። እና ታቦቱ የሚካኤል ከሆነ ያው የመልአክ ስዕል የሆነ የሚመስል ነገር ይሰራሉ ማለት ነው። ከዛ ከስሩ ዝንቱ ታቦት ዘቅዱስ ሚካኤል ውእቱ። አይተዋል አንተ በትክክል ገልጠህ? እኔ ብዙ ነው ያየሁት ማለት አንድ ብቻ አይደለም። እዚህም እያለሁኝ በቅስና አገለግል ነበር። በየገጠሩ ስንሄድ አያለሁኝ። ቄስ ከሆንክ ትገልጥና የበደንብ ጨርቅ ይሄ የሚለብሰው ጨርቅ ይነሳና በተለይ ጳጳስና ኤጲስቆጶስ የሌለበት አካባቢ ይቀባል ዘይት፣ ቄሱ ራሱ ይቀባዋል። ከዛ በኋላ ይሄ የሚሰዋ መስዋዕት የሚሉትን ህብስቱንና ወይኑን እሱ ላይ ነው የምናስቀምጥ የነበረውና በቃ የሚጻፈው ይሄ ነው። የሚካኤል ከሆነ የሚካኤል ታቦት ተብሎ በግዕዝ ዝንቱ ታቦት ዘቅዱስ ሚካኤል። ከዛ የሚያስቀው ነገር ደግሞ ምንድነው? ከሱ ስር ይህንን ጽላት ያስቀረጹት ወለተ ማርያም ናቸው። ማናቸው? ወለተ ማርያም ወይም ወልደ ገብርኤል ማለት ስፖንሰር፣ ልክ ግለሰቦች ማለት ግለሰቦቹ ስፖንሰር ሆነው ያንን ገዳም ሲመሰረት የሆነ ነገር ያደረጉ ያችን ታቦት እንዲያስቀርጹ ይደረግና ስማቸው ይታተማል። ስለዚህ ሰዎች ሲሰግዱ ጎረቤታቸው ለነበረ ሀብታም ጭምር ስም ነው የሚሰግዱት ማለት ነው። ምክንያቱም በዛ ላይ የሚቀረጸው የነ ወለተ ማርያም የነ ተክለ ማርያም ስም ሁሉ አለው ማለት ነው። ይሄ በትክክል የሚታወቅ። እንደውም በቅርቡ አሁን ቪዲዮውን አታች ማድረግ ትችላላችሁ እዚህ ላይ መረጃም ስለሆነ ብፁዕ አቡነ ኤርሚያስ የሚባሉ ሊቀ ጳጳስ ሰሞኑን ስብሰባ ላይ ያወጡት በጣም አደገኛ የሆነ መረጃ አለ። እኔ አሁን እዚህ ወንጌላውያን ጋር ሆነው በታቦት የሚነግዱ ፓስተሮች በጣም ነው የሚገርሙኝ። በነገራችን ቢዝነሱን አልተውትም እንዴ! እዛ እያሉ በታቦት ይሰሩ የነበረውን ቢዝነስ ወደዚህ ቀይረውታል። ታቦት የሚሉ ሰዎች አሉ እና ወይ እንዴ! እኔ እኮ ጥለው የወጡ ነው የሚመስለኝ እንጂ እስካሁን ድረስ ታቦቴ ብሎ የሚጠራ እኔ አጋጥሞኝ አያውቅም። በጣም ነው የተደነኩትና ለታቦት ክርክር የሚቆሙ ሰዎች አንደኛ አላወቁትም፣ አላዩትም። ሩቅም ሆነው ቅርብም እዛም ኦርቶዶክስን በነበሩ ጊዜ አሁን አንተ እንዳልከው በቃ በውጪ ሆነው ጥምቀት ሲሆን አጅቦ በመውጣት ምናምን እንጂ እንደኔ ገልጠው አላዩትም። እኔ እኮ አጅቤ ያውቃለሁ።
አይደለ? ጥምቀት ሆኖ አጅቤ ያውቃለሁ። አርሲ ነገሌ ነው ያደግኩት። ወዮ መድኃኔዓለም የሚባል አለ። እዛ ድረስ ታቦት እንወስድ ነበር። የጊዮርጊስ ታቦት አለ እና አጅቤ ያውቃለሁ እኔ ራሴ። ግን ያው እንዳልከው ተጠግቼ ነው የማላውቀው። እሺ አንድ ንጉሥ ሚስታቸው የወጣች እሳቸውን ታማለች የሚባል ነገር ሰሙና ትልቅ ንጉሥ ናቸው። ሰዎቹ ደግሞ ክፋታቸው ሄደው ለራሱ ለንጉሱ የእርስዎ ሚስት እኮ እየወጣች ደጅ ላይ ስሙትን ታጠፋለች፣ ምን እያለች እንዴ እያለች አሁን ብሎ ያው የጓዳ ሚስጥር የሚወራውን ይነግሯቸዋል። ከዛ ተደጋጋሚ ሆነ ሲያዩት ጤና የሌለው አካሄድ እንደሆነ ገባቸውና ምን አገባችሁ እናንተ ታዲያ? እናንተ የምታውቁኝ ለብሼ እሷ የምታውቀኝ ተራቁቼ አሉ ይባላልና እኔ የማውቀው ተራቁቶ ነው፣ ሰዎች የሚያውቁት ደግሞ ለብሶ ነው። ስለዚህ ብናገር የሚያምርብኝ እኔ ነኝ። ይሄንን ግን ልክ እንደ ስድብና እንደ አመጽ አድርገው የሚቆጥሩ ሰዎች አሉ። እንዴ መጽሐፉ ቢነበብ ለምሳሌ የኢትዮጵያ ኦርቶዶክስ ስርዓተ ቤተክርስቲያን መጽሐፍን ቁጭ ብለው ቢያነቡት ታቦት እንዴት እንደሚቀረጽ በግልጽ ተቀምጧል። ምንም እኮ ጥፋት የለውም። እንዴ እነሱ ራሳቸው የተናገሩት ነው። አሁን ያልኩ ሊቀ ጳጳስ ምን አሉ? ገንዘብ የሚያመጣው ታቦት የቱ ነው እያላችሁ እየጠየቃችሁን ነው አሉ። ስብሰባ ካህናቱ በተሰበሰቡበት ገንዘብ የሚያመጣ ታቦት የቱ ነው ተብሎ በክርክር ለምሳሌ ገብርኤል ነው ብዙ ስለት ሰሚ ነው እየተባለውና ብዙ ቦታ ገብርኤል ታያለ ከቁልቢ ጀምሮ ስለት ሰሚ ተብሎ እኛም ያደግንበት ወደዚህ ወደ ሐዋሳም ዲላም ጪጩ ገብርኤል የሚባል አለ። በጣም ከፍተኛ ገቢ ነው የሚያስገባውና የሚደገም ድግምት አለ። እዛ ታቦት ላይ የሚደገመው ህዝብ አግዝ የሚባል ድግምት አለ። ህዝብ እየነዳ ወደዛ ስፍራ የሚያመጣ ህዝብ አግዝ ይባላል። ምሳሃበ ነዋይ ደግሞ የሚባል ድግምት አለ። ገንዘብ የሚስብ ማለት ነው። ስለዚህ ገንዘብንም ሰውንም የሚስብ ድግምት ይደገማል። ይሄን ለማረጋገጥ አሁን ያልኩህ ጳጳስ በግልጥ በቴሌቪዥን ቀርበው ጥንቆላም በታቦቱ ላይ ተሰርቶ ለጥቅም እንደሚውል አጋለጡ ማለት ነው። ሶ እኔን ነው አሁን መስማት ያለበት ሰው ወይስ ታቦት የሚል ፓስተር ነው? መርጦ መስማት ይችላል ማለት ነው። እኔ እየተናገርኩ ያለሁትን እውነት ጳጳሱ እየደገመው ነው። ገብቷል? አለ እሱ ማስረጃ የማርያም ታቦት የሚባል የለም አሉ። እንደውም እሳቸው ወጥተው እንዴ የሚደንቅ ነገር እኮ ነው እየሆነ ያለው። ባይዘ ወይ እንዲስተካከሉ አዋጅ የወጣባቸው እንዲታደሱ አዋጅ የወጣባቸው መጻሕፍት መጥተዋል። አሁን ለምሳሌ ገድለ ዮሐንስ በቅርቡ የኦርቶዶክስ መጽሐፍ አይደለም መወገዝ አለበት ተብሎ ተወገዘ። እኔ ይሄ የአገልግሎቴ ፍሬ ነው ብዬ አምናለሁ። ለዘመናት የጮኸው ጩኸት ፍሬ እያፈራ እንዳለ እያየው የሚድኑት ነፍሳት ለእኔ ምስክር። የማንንም ፓስተር ማረጋገጫ አልፈልግም። የማንንም ነቢይ ማረጋገጫ አልፈልግም። እኔ ውስጥ የሚመልሰውና የሚመራኝ የእግዚአብሔር መንፈስ ፍሬ እያሳየኝ ስለሆነ ፎሎ ማደርገው የጌታን መንፈስ። ስለዚህ ለውጥ እየመጣ ነው። ስብሰባ ተደረገ ለምሳሌ ከ5 ወራት በፊት እና ሊቃውንት የሚባሉት ተሰብስበው ሲያወሩ የነበረው እኛ በአደባባይ የምናጋልጣቸውን እነዚህን የሐሰት መጻሕፍት ገድላት፣ ታምራት፣ ድርሳናት የሚባሉ ከወንጌል ውጪ ያሉ የአምልኮ ስርዓቶችን በሚመለከት ሲያወሩና ሲወስኑ ነበር። ይህ አገልግሎታችን ውጤት ነው። ክብሩ ለመንፈስ ቅዱስ ይሁን። የጮህነው ጩኸት ግን ለውጥ እያመጣ እንደሆነ እናያለን ማለት ነው። እኔ መከተል ያለብኝ ማንን ነው? መንፈስ ቅዱስን ነው ማለት ነው። እና አንደበታቸውን ሞልተው ጥንቆላ በታቦት ላይ እንዳለ ጳጳስ ከተናገረና በጆሮአችን ከሰማን ለምንድን ነው እኔን ሊወቅሰው የሚችለው? ደግሞ ማን ነው ያንንስ ወቀሳ ሊያስተላልፍ የሚችለው? ጳጳሱ እዚህ ጋር እያጸደቀው እሱ እዚህ ጋር ሊኮንን የሚችልስ አለ ወይ? እንደ አካሄድ እንኳን በጤናማ አእምሮ ስናየው አካሄድ ፍቅር እውነትን አይሸፍንም። እኔ ማምነው ፍቅርና እውነት ያሸንፋል ብዬ ነው ማምነው። ስለዚህ ለምሳሌ 2ኛ ዮሐንስን 3ኛ ዮሐንስን ስናጠና የምናያቸው በጣም አስገራሚ የሆኑ መመሪያዎች አሉ። ዮሐንስ በጣም አበክሮ የሚናገረው እውነትንና ፍቅርን ይዘው እንዲጓዙ ነው። ለተመረጠችው እመቤትም ሲል እውነትንና ፍቅርን እንድትይዝ በቤቷ ላሉትም ልጆች የሚያስተላልፈው መልእክት አለ። 3ኛ ዮሐንስም ላይ ስትሄድ እውነትንና ፍቅርን ነው የሚያስቀድመው። አጠቃላይ ሜሴጁ እውነትና ፍቅር ነው እና በስም የሚጠራቸው ሰዎች ነበሩ። ለምሳሌ ዲዮጥራጢስ የሚባል ሰው ነበር።
አገልግሎቱን ይቃወማል፣ አካሄድን ይቃወማል። ስለዚህ ይሄ አፖስቶሊክ ኦቶሪቲን ተጠቅሞ ሲናገር በኃይል ሲናገር ታየዋለህ። አሁን አንዳንድ ሰዎች ለምን ስም ትጠራላችሁ የሚሉ አሉ። ለምሳሌ በዚሁ ላንሳውን፣ እከሌ ብላችሁ ስም ጠርታችሁ ለምን ትናገራላችሁ? ይሄ መጽሐፍ ቅዱሳዊ ነው። ሰውየው የተናገረው ስህተት ከሆነ ስህተቱን ብቻ አይደለም የምንናገረው፣ ሰውየውንም ጭምር ነው። ለምሳሌ ትንሣኤ ሙታን ከዚህ በፊት ሆኗል ብለው የሚያምኑ ሰዎች እንደነበሩ ጳውሎስ በጢሞቴዎስ መልእክቱ ስም ጠርቶ ተናግሯል። ለምን ስም ጠራህ አንለውም። በዛን ዘመን ያንን ትምህርት ያንቀሳቅሱ የነበሩት እነዛው ሰዎች ስለሆኑ በስም ተጠርተው ማስተካከያ ሲሰጥ እንመለከታል። እና ይሄ ሐዋርያዊ አካሄድ ነው። ወደ ጌታም አገልግሎት ስንመጣ በተለይ ዮሐንስ ራእይ ምዕራፍ 2 እና ምዕራፍ 3 7ቱም አብያተ ክርስቲያናት ዲቴል ችግራቸው ተነግሯቸዋል። ዲቴል እያንዳንዱን ነገር ነቅሶ አውጥቶ የበለዓም ትምህርት፣ የኒቆላውያን ትምህርት፣ የኤልዛቤል ትምህርት ምን እንደሆነ አብጠርጥሮ ተናግሯል። እንዲጠነቀቁ ጌታ ሲናገር እናያለን። ይሄ ከክርስቶስ የተማርነው ከሐዋርያት የተማርነው አካሄድ ነው። እሺ፣ ግን ስንት ዓመት ተሸከምክ ታቦት? 6 ዓመት የተሸከምከው? በቋሚነት ማለት ቄስ ስትሆንና አንድ ቦታ በተለይ ስትሰራ መሸከም አለ። እኔ እንደውም ማረሳው ቀድሼ አስተምሬ ቄሶች የሆነ ስራ ምናምን ሲኖርባቸው ይሄዳሉ። እንደውም በዚህ አጋጣሚ አንዱን አስቂኝ ነገር ብነግር እየቀደስን አንዳንዴ አሁን እዚህ የተለመደው 5 ቄስ ወይ 10 ቄስ ታያለ አንድ ቦታ ላይ አንድ ደብር እና በዋናነት 2 ቄስና 3 ዲያቆን ነው በሚሽን የሚቀድሱት ማለት ነው። እና አሜሪካ ግን እጥረት ስላለ አንድ ቄስ ለብቻው ሊቀድስ ይችላል። ለብቻው የ2 ሰዓት ቅዳሴ ትንሽ አጠር እናረገውና 30 እናረጋለን። አንዴ እንደውም በማሳጠር ተከስሻለሁ። ቅዳሴ በማሳጠር አሳጠረን እና ያን ሁሉ 2 ሰዓት ለብቻዬ እንዴት ልበል ብዬ ምረት አድርገውልኝ ነው የቀጠልኩት። እና እየቀደስን አንዱ ቄስ ከኔ ጋር እየቀደሰ ኡበር የጀመረ ሰሞን ነው። አልጠራም፣ ኡበር ጠራ። ማመን ነው የሚያቅት። እንግዲህ ሲሪየስ ነው፣ የኦርቶዶክስ ስርዓት ነው። ይቅርታ ብሎኛል ሄደን ሰውየው ይታወቃል በጣም እና ልብሱን አውልቆ ጠርቷል በልጨርሰው ብሎኝ ሄደ። ያን ሁሉ ቅዳሴ ለብቻዬ። እንዲህ አይነት ገጠመኞችም አሉና 6 ዓመት ተሸክሜ ያለው ግን ያው ጌታ ረድቶኝ ከሚሸከመው አምላክ ወደሚሸከመኝ አምላክ እኔ እስከ ሽበት እስከ ሽምግልና እሸከማለሁ ብሎ በፍቅር ወደ ጠራኝ አምላክ መጥቻለሁ። አሁን ሸክም አይሰማኝም። ሃሌሉያ! ክብር ለኢየሱስ ይሁን።